ሰላም የተወደዳችሁ የዚህ ቻናል ቤተሰቦች እንደምን ሰንብታችኋል? እንደምን አላችሁ? በርበሬው አጨሰኝ ይላል። ያግድም አግድም ሄጄ ብዙ ተመክሬ አልሰማም ስላልኩኝ በእናቴ ምድጃ ቁልቁል ተደፍቄ በርበሬ ታጠንኩኝ። በዓይኖቼ ያነባው ባፌ ያስነጠስኩኝ እንደምንም ብዬ እናቴን በመሃል እንዲህ ስል ጠየቅኩኝ። አባዬ ልጅ ሳይሆን በእድሜ የበለጠን ምን አጥፍቶ ይሆን ሲጋራ የሚታጠን ብዬ ብጠይቃት ጸጉሬን ጨምድዳ ደፍቃኝ ወደ ጭሱ ዝም ብለህ ታጠን ለየት ይላል እሱ። ከህሊናው አደብ ሲጣላ ከራሱ ገላጋይ አጥቶ ነው ባፍና ባፍንጫው የሚወጣው ጭሱ። እናትና አባቱ እንዳንተ በጊዜ ቢያጥኑት በርበሬ ብርቅ አይሆንም ነበር ለትንባሆ ዛሬ። ዛሬም ያንተን ጥጋብ ልክ ካላገባው የበርበሬ ጭሱ ትንሽ ከፍ ስትል ትብሳለህ ከሱ። ቶሎ ካልተዘጋ ያመል በራፍህ ይገባል ሲጋራ በመሃል ጣትህ አለችና እናቴ ደግማ ወደ ጭሱ አንዴ ብትመልሰኝ የወደፊቱን ሱስ ነቅሎ እያስነጠሰኝ ሲጋራ እንዳላጨስ በርበሬው አጨሰኝ። ገንዘብሽ ነኝ በመሐረብ ቋጥረሽ ከጉያሽ አስቀምጪኝ ምንም አትቆጥብኝ መስሎሽ የምታጭኝ እንዳሻሽ አባክኝ እኔ ላንቺ አላልቅም እታዘዝሻለሁ በተቻለኝ አቅም አውጥተሽ ክፈኝ ለፈለግሽው ነገር እኔማ ብርሽ ነኝ እኔማ አቅም የለኝ በጠላም አልጎዳሽ እኔማ አቅም የለኝ በጠላም አልጎዳሽ አንቺ ሙደጅና ያመንሽው ሰው ይክዳሽ ያመንሽው ሰው ይክዳሽ። ህሊና መንገደኛ ነው። ከፈጣሪው እስከሚደርስ ድረስ ማንም አያስቆመውም። ገንዘብ ሰጥታችሁ አታስቆሙትም። ሹማችሁ አታስቆሙትም። የሥጋ ፍላጎት ብናቀርብለት ህሊና መንገዱን አይተውም። ምክንያቱም የሰው ልጅ መዳረሻው እግዚአብሔር ነውና። እስመ ዘባቤከ ያርፍ ነጽሮተ ኩሉ ነባቢያን የአይኳትያን የአመስጋኞች የመላእክት የደቂቀ አዳም ልብ የሚያርፈው ባንተ ነው ተብሎ እንደተነገረ ዓይን ሁሉ የሚያርፈው እግዚአብሔርን ሲያይ ነው። ጆሮም ረፍት የሚያገኘው እግዚአብሔርን ሲሰማ ነው። አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። እግዚአብሔር ፈጣሪ የሚናገረኝን እሰማለሁ፣ እርሱ ለሕዝቡ ለወገኖቹ ሰላምን ይናገራልና። የሰው ልጅ እግዚአብሔር ሊሰማ ተፈጥሯልና ምንም ነገር ብትነግሩት ልቡ አያርፍም። እግዚአብሔር ሊያይ ተፈጥሯልና በሚያየው ነገር ሁሉ ልቡ አያርፍም። እግዚአብሔርን ዳስሶ ከእግዚአብሔር ጋር ተዋህዶ ሊኖር ስለተፈጠረ በእጁ በያዘው ነገር ሁሉ የሰው ልቡ አርፎ አያውቅም። ሁልጊዜ በያዝነው ነገር ላይ ሁሉ ረፍታተን የምንባክንበት ምክንያት ይሄ ነው እላቸዋለሁ። እና የሰው ልጅ የተፈጠረው ለዚያ ስለሆነ ትንሣኤ ሙታን እና ሰው መጽሐፍ ቢያነብ ባያነብ ቢማር ባይማር መንፈሳዊ ቢሆን ባይሆን የሰው ልጅ አይምሮ ትንሣኤ እንዳለ ምስክር ነው። ዝም ብለን መጽሐፍ ቅዱስን ብንተወው ሰው ለምንድን ነው የሚጨነቅ ብለን ብንጠይቅ ትንሣኤ ስላለው ነው። የሚወስን ለምንድን ነው? የሚያስብ ለምንድን ነው? የሚናገር ለምንድን ነው? የሚራቀቅ ለምንድን ነው? አስቦ የሚያስብ ለምንድን ነው? ተናግሮ የሚያስብ ለምንድን ነው? ለምን ይመስላችኋል? ይሄ የሆነበት ምክንያት ሰው ትንሣኤ አለው። የሚነጋ ለገንዘብ፣ የሚመሽ ለገንዘብ፣ የሚዋል ለገንዘብ፣ የሚታደር ለገንዘብ፣ የምንተዋወቅ ለገንዘብ፣ ወዳጅ የምንሆን ለገንዘብ፣ የምንወያይ ለገንዘብ፣ ሰው የምናቀብር ለገንዘብ፣ የምንደውል ለገንዘብ፣ ሰላም የምንል ለገንዘብ፣ ሰው የምናጠምድ ለገንዘብ፣ ወጥመድ የምንተመትብ ለገንዘብ። ገንዘብ 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 ገንዘብ። መድኃኒዓለም ይንቀለው ይሄን እንደው እውነት እኔ ከልቤ ነው ነግራቸው። ይሄ እንደው በጣም ነውር አይጣ ላይ ድረስ ቆሉናል። ከሰው ገንዘብ እንደው እንዴት አድርጌ በገለጽኩት ራሱ ውስጤ እንዴት እንደሚሰማኝ እና ገንዘብ ብንተው ጥሩ ነው። መቅደስ ውስጥ ገብቶ የሚያተራምስ ገንዘብ የሚል ገንዘብ ከላይ እስከታች ድረስ የሚበጠብጥ ገንዘብ እና ይሄን ገበያ ምን ያንጫጫዋል ይሉታል ሰውየው። እበልጣል በለጥ ሌላ ምን አለ? ስለዚህ የገንዘብ ፍቅር በጣም አደገኛ ነው። ነቅላችሁ መጣል። የገንዘብ ፍቅር ምን ማለት ነው? ምንድነው የሚባለው? ይሄ በቃኝ ማለት ነው የሚባለው። በቃኝ ማለት ምን ማለት ነው? ባጭሩ ሀብታም ለመሆን መስራት ችግር ነው ወይ ነው። ዲያብሎስ ይችንም እንዳያበላሻ ስለምፈልግ ነው። ሀብታም ለመሆን መስራት ምንም ችግር የለው። ቅዱስ ዮሐንስ አፈወርቅም እኛ ሀብትን አናወግዝም በሀብት የሚመጣውን ትዕቢትና ስግብግብነት ነው ብሏል። ሀብታም መሆን አይደለም ችግሩ።
ግን ሀብታም መሆን አቃተኝ ብለህ ማዘን፣ መተገስ፣ 24 ሰዓት ለገንዘብ መኖር ፈጣሪህን ትተህ አንተው እያስተካከልክ ያዘኝ ነው የሚባለው። ከእጅህ አታውጣኝ፣ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ፣ አቅቶኛል ማለት ያስፈልጋል። ራስን በእግዚአብሔር እጅ ወሮሮ መጣል ያስፈልጋል። ራሳችን መስራት አንችልም። በእውነት እግዚአብሔር በሚያውቀው ይህንን ነው ክርስቶስ ከኛ የሚፈልገው። ብቻችን አይሆንልንም። ከቤተ ክርስቲያን ገብተን ነው የምንስተካከለው። ሌላው የምነግራችሁ ሁለተኛው ሐሳቤ ብቻችን አንችልም በሚል ርዕስ የነገርኳችሁ ከእግዚአብሔር ተለይቶ አገልግሎት የለም። ብዙ ሰው ከእግዚአብሔር የተለየ ነው። የእግዚአብሔር አገልግሎት ግን ያገለግላል። ሳይጸልይ ያገለግላል። ጸሎት አይጸልይም፣ ግን አገልጋይ ነው፣ ወይም አስተባባሪ ነው፣ ወይም የሆነ ነገር ኃላፊ ነው፣ ወይም የሆነ ነገር ነው ቤተ ክርስቲያን ውስጥ ግን አያገለግልም። ብቻችን ጠብ የምናደርገው ነገር የለም። ክርስቶስ ከሌለበት በአገልግሎት ውስጥ ለውጥ የለም። ስለዚህ ክርስቶስ ይዘን እናገለግል። ክርስቶስን ይዘን ለማገልገል አንደኛው ሕጉን በጠዋትም በማታም አንብቡ። እኔ እውነቴን ነው የምነግራችሁ። ሕጉን በጠዋትም በማታም አንብቡ። መጽሐፍ ቅዱስ አንብቡ። እግዚአብሔር ለሕዝቡ በመጽሐፍ ይናገራል ይላል። ሕጉን በጠዋትም በማታም ስናነብ እግዚአብሔር ከኛ ጋር ይሆናል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብዬ አውቃለሁ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ልሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። እውነቴን ልነግራችሁ። አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባ። መድገም ይቻላል። 4 ነጥብ። ምንም አልሆነም። እናቱ ድንግል ማርያም ለእኔ መጠጊያዬ ናት። በእናትነቱ ምንም ቢሆን ከእሷ አቅፍ እጠጋለሁ። እንደዛ ከሆነ ደግሞ ምንም ሊሆን አልችልም። ስለዚህ አባ ጊዮርጊስ የተናገረው ሁልጊዜ የምወደው ቃል አለ። ለመኮነ ሰማይ መድሄ ወምድርኒ ማይረጸ እመተጣበቁ ለሐሪጾቴ ምንተ እንከ ይረስዩኒ ለማ አንቲ ምስሌ። ሰማይ መጅ ምድር ወፍጮ ሆኖ አጣብቀው ቢፈጭኝ አንቺ ከኔ ጋር ከሆንሽ ምን ይሆናል? ኦግዝቴ ቅድስት ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጢ ማርያም የምትባይ እመቤቴ ቅድስት ድንግል ማርያም ሆይ ለመወልድኪ አፍቀረኒ መኑ ይጸልአኒ። ልጅሽ ከወደደኝ ማን ይጠላኛል? ፀሐይ ይሴብሐኒ ወወርኅ ይባርከኒ ወከዋክብት ይቀድሱኒ። ልጅሽ ከወደደኝ ፀሐይ ይዘምርልኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። በእኔ ላይ ማንም በጠላትነት መነሳት አይችልም ይላል አባ ጊዮርጊስ። ልጅሽ ከጠላኝ ግን ማን ይወደኛል ብሏል። ሰውን ልላችሁ የፈለግኩት ፈሪ አትሁኑ። ጠንቋዩን ይሄ ምናምናም ውሸታውን እንደዚህ የሚለውን አትስሙት። በደግም ባለው ማንም ድሪቶ የፈለገውን ቢያይ ፈሪ አትሁኑ። በሙሉ ልቤ የማምነውን ኢየሱስ ክርስቶስን እንዲህ ይናገራለሁ፣ እውነቴንም ነው።